ሰላም ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ እስቲ ስለ ማስታወቂያ እና በሐሰተኛ ማስታወቂያ እየተነገዱ ስላሉ ከፍተኛ የንግድ አይነቶችን ነው የምነግራችሁ። እና በጣም በብዙ ማህበራዊ ሚዲያዎች ላይ ስታዩ በተለይ አሁን በጣም ከሚያሰለቹ ነገሮች አንዱ በጣም የማስታወቂያ ብዛት ነው። እና ይህን ማስታወቂያ የሚያስነግሩት ደግሞ በብዛት ማለት ነው የብድርና ቁጠባ ተቋማት ወይም ቁጠባና ብድር ህብረት ስራ ተቋማት ናቸው። እና በአብዛኛው የሚያስነግሩት ማስታወቂያ እና ሰዎች ደግሞ በተጨባጭ ሄደው የሚገጥሟቸው ነገር በጣም ነው ግርም የሚለኝ። እና የምሬ ነው በጣም ቆሽቴን ከሚያሳርሩኝ ነገሮች አንዱ እሱ ነው። እና እኔ አንዳንዴ በጣም የሚገርመኝ እንደው እነዛ የሚያስተዋውቁ ሰዎች ህሊና የላቸውም ወይ? የራሳቸው አስተሳሰብ የላቸውም ወይ? ቱቦ ናቸው? ሰው ዝም ብሎ አንድ ተቋም ስለተቀጠረ ብቻ ቱቦ መሆን የለበትም። የሆነ ነገር ማገናዘብ ነገ የሆነ ቦታ ሊደርስ እንደሚችል ሰው ነገ የሆነ የሚሰማን ሰው ኢምፓክት እንዳለው ሰው ቤተሰብ እንዳለን አካባቢ እንዳለን የተወለድንበት የሆነ ነገር ብቻ እንዳለን ሰው ኢምፓክት እንዳለው አንደርስታንድ የሚያደርጉ ሰዎች የሉም። ይሄ በጣም ይገርመኛል። እና በጣም ብዙ ሰዎች በተለይ አሁን ከብድር አሰጣጥ ጋር መኪና እንገዛላችኋለን፣ ቤት በትንሽ ብር እንገዛላችኋለን፣ በረጅም ዓመት ብድር እንሰጣችኋለን፣ 600,000 ብር አምጡና መኪና እንሰጣችኋለን ምናምን የሚሉ ሰዎች አሉ። እና በጣም ብዙ ናቸው እነዚህ ማስታወቂያዎች፣ ውሸት ናቸው፣ አብዛኛዎቹ ውሸት ናቸው። እና ሚስሊድ ያደርጋሉ፣ ያሳስታሉ። የሚሰማ ሰውን አንደርስታንድ የሚያደርግ ሰውን ወይም የእነሱን ወሬ ተከትሎ የሚሄድ ሰው የሰማቸው ሰው ሚስሊድ ይደረጋል በቀላሉ። እና ምንድን ነው ማለት የምፈልገው የኢትዮጵያ ሕዝብ በጣም ችግር ላይ ነው። ብዙ ሰው ተቸግሮ ነው ያለው፣ እውነቴን ነው። እና በጣም ደልቶት ነገ ሳያስጨንቀው የሚኖር ሰው የለም። ኢትዮጵያ ውስጥ ገንዘብ ማግኘት በጣም ችግር ነው። ስራ ማግኘት በጣም ችግር ነው። እንደዛ ስራ ሰርታችሁ የምታገኟት ገንዘብ በጣም ጥቂት ነች። እና ብዙ ጊዜ መኪና፣ ቤት የሚገዙ ሰዎች ካላቸው ላይ ቆጥበው ቤተሰቦቻቸውን፣ ልጆቻቸውን አስርበው ተቸግረው ነው እና ካላቸው ላይ በጣም ቆጥበው የሚገዙት። አንዳንዶቹ በጣም በችግርና በማቅ ውስጥ ሆነው ያሳደጓቸው እናት አባታቸውን ሳይረዱ ጭምር ነው እንደዛ ቆጥበው ያቀመጡትን ገንዘብ እንዝረፍ እንብላ ማለት እኔ በጣም የሚያመኝ ይመስለኛል። ደግሞ ይህንን የሚያደርጉ ሰዎች ራሳቸው በቃ ያለፈላቸው ወይም የተሻለ ገንዘብ ያላቸው ሰዎች አይደሉም። ከዚሁ ከተመሳሳይ ሁኔታ ከድሃ ቤተሰብ የተመረጡ እንደኔ አይነት ሰዎች ናቸው። እና ህሊና የሚባል ነገር ለምን የለም? የምታስተዋውቁት ማስታወቂያ ሰዎች ላይ ምን አይነት ኢምፓክት ያመጣል? ዝም ብሎ አገኘው መዝረፍ ብቻ መሆን የለበትም። እና ሰሞኑን አንድ ድርጅት እንደዚህ ቲክቶክ ላይ በ600,000 ብር መኪና እንገዛላችኋለን ምናምን ይላሉ፣ ገዝተን እናስረክባቸዋለን ይላሉ። እና በአጋጣሚ እኔ አላምናቸውም ፐርሰናሊ፣ ግን እስቲ ለማጣራት ልሄድ ብዬ ቼክ ለማድረግ ሄድኩኝ። ሲሄድ የጠየቁኝ 600,000 ብሩን ታስቀምጣላችሁ፣ እሱ የተወሰነ ወለድ ያስብላችኋል። ሞስት ፕሮባብሊ 7% ምናምን ነው፣ ኖርማል ነው የእናንተ ገንዘብ። ከዛ በኋላ ለብዙ ነገር ለሰርቪስ፣ ለኢንሹራንስ፣ ለሆነ ለማህበር መግቢያ ምናምን ብለው በትንሹ 400,000 ብር ያስፈልጋል አለችኝ አንዷ። እና እኔ እንደውም በጣም ነው ያመሰገንኳት፣ ሰው በግልጽ ነው የነገረችኝ። እና የተጠየቁት ቲክቶክ ላይ ያወሩት ዩቲዩብ ላይ የሰማኋቸው 600,000 ብር ነው። እነሱ ጋር ቢሮ ስትሄዱ ደግሞ የሚሏችሁ ተጨማሪ ሌሎች ገንዘቦች ይጠይቋቸዋል። መጀመሪያ ምንድን ነው የሚያደርጉት? ብሩን አስገባ ይሏቸዋል። ከዛ በአንድ ወር ውስጥ ወይ በሁለት ወር ይሏቸዋል፣ ወይ በሶስት ወር፣ አብዛኞቹ 15 ቀንም ሊሏችሁ ይችላሉ። እና ልክ ብሩን እንደተቀበሉ ሰውየው የሰርቪስ ይጠየቃል፣ የኢንሹራንስ ይጠየቃል፣ ሌሎች ወጪዎችም አሉ፣ ጉዳይ ማስፈጸሚያ ምናምን የሚሉት አለ። እና ወለዱ ደግሞ ከዛ የሚያበድሯችሁ ብር ለምሳሌ እናንተ 600,000 ብር ከሆነ 3 ሚሊዮን የሚያበድሯችሁ ከሆነ ከ3 ሚሊዮን ብር ውስጥ 600,000 ይቀንሱና ሜይ ቢ 2.4 ሚሊዮን ቢያበድሯችሁ ወለዱን ሲያስቡ ግን የእናንተንም 600,000 ብር ደምረው ብዙዎቹ እንደዛ ነው። እና የእናንተን 600,000 ብር ደምረው ውላቸውን ስታዩ አዚፍ 2.4 ሚሊዮን ያበድሯችሁን ይተውና 3 ሚሊዮን እንዳበድሯችሁ የራሳችሁን 600,000 ብር
አዚፍ እንዳበደሯቸው አድርገው ውል ያሰፍራሉ። ወለዳቸው በጣም ትልቅ ነው፣ 19% ነው አብዛኞቹ ማለት ነው። ቅድም ያልኳቸው ወጪዎች አሉ እና ይሄ በጣም ያመኛል እና ወዴት እየሄድን ነው? ፕሊስ ኖርማሊ አንድ ሰው ቤት ሲገዛ ወይ መኪና ሲገዛ ሊብሬ ምናምን ስም ማዛወሪያ ምናምን ይከፍላል፣ ይታወቃል። ግን እሱን ጭምር መግለጽ አለባችሁ፣ ስፔሲፊክ አድርጋችሁ መግለጽ አለባችሁ። የሚሰሟችሁ ሰዎች በብዙ ችግር ውስጥ ቤተሰቦቻቸውን ልጆቻቸውን በትንሽ በጣም በችግር ቆጥበው ያገኟትን ገንዘብ የሆነ ነገር ይዤ ልርዳ ብለው ነው የሚያስቡት እና እነሱ ሁልጊዜ ቲንኪንጋቸው በእንደዚህ በጥረት የሚገኝ ገንዘብ በድካም የሚገኝ ገንዘብ ስለሆነ እንደናንተ በማጭበርበር በሌብነት ምናምን ስላልሆነ የሚያስበው ይሳካልኛል ብሎ እና ተሸውዶ ሊመጣ ይችላል፣ ሊያምን ይችላል። እንደዚህ ማድረግ የለባችሁ፣ ትክክል አለ። ሞራሊቲ የሚባል ነገር አለ እና እኔ አንዳንዴ እንደውም ማርኬቲንግ ባለሙያ አይቀጥሩም እነዚህ ማርኬቲንግ የተማሩ ናቸው ብዬ እኔ ለማመን በጣም ይከብደኛል። ምክንያቱም ማርኬቲንግ ሳይንስ ነው። አቅም ያለውን ሰው ነው ያገናዘበ ሰው ነው የምጠራው። ገዛኝ የምትለው አቅም መኖሩን አረጋግጠ። ፕላስ ደግሞ ማርኬቲንግ የሰዎችን አስተሳሰብና አመለካከት በሀቅ ላይ በተመሰረቱ የማስታወቂያ ስራዎች ገበያን ማፈላለግ። ግን እኛ ጋር እየተሰራ ያለው ከህግም ከማርኬቲንግም ከሳይንስም የወጣ አካሄድ ነው እየተካሄደ ያለው እና ቢሮ ስትሄዱ ሌላ ነገር ነው፣ ውላ የሚያስፈርሟችሁ ሌላ ነገር ነው፣ የሚያስነግሩት ደግሞ ሌላ ነገር ነው። ይሄ በጣም ይደብራል። ፕሊዝ ወደ ራሳችሁ ወደ ህሊናችሁ ተመለሱ። በተለይ ይሄ በጣም ብድርና ህብረት ስራ ተቋማት በጣም ብዙ ናቸው ቁጥራቸው እና በጣም ብዙ ሰዎች ነው እዛ ወረፋ ሁሉ ይጠብቃቸዋል። ለምሳሌ አንዳንድ ድርጅቶች ላይ ትንሽ ጠንከር ያሉ ቆየት ያሉ ብድርና ህብረት ስራ ተቋማት ላይ ስትሄዱ 1 ዓመት ልጠብቁ ትችላላችሁ፣ 6 ወር ልጠብቁ ትችላላችሁ። ብሩን ከፍላችሁም የተባለውን ነገር ሁሉ አሟልታችሁ በተባለው ጊዜ የተባለውን ንብረት አታገኙ። ወረፋ ጠብቁ ትባላላችሁ። የገበያ ሁኔታ ስፔኩሌት ያደርጋሉ። እነዚህ አሁን የነገርኳችሁን ነገሮች ግን አይነግሯችሁ። ወረፋ አለ፣ እንደዚህ ላይ ደርስልህ ይችላል፣ ይህን ያክል ብር ወጪ ታወጣለህ፣ ይሄ ሊጠብቅህ ይችላል ብሎ ስፔሲፊክ ሆነው አይነግሯችሁ። በቃ ራንደምሊ ሆን ተብሎ ገንዘባችሁን ለመዝረፍ ብቻ። ለምን እንዲህ ታደርጋላችሁ? እና እኔ አንዳንዴ በጣም ብዛታቸው ከመብዛታቸው የተነሳ ለምሳሌ በኢትዮጵያ ውስጥ ጠንካራ የሚባሉት ከፋይናንስ ተቋማት ባንኮች ናቸው። ባንኮች እንደዚህ አይነት ማስታወቂያ አያስነግሩም። ሰው አንዳንዴ የሚያናድደኝ ፓርት አለው እና ሰዎችም አንደርስታንድ ማድረግ አለባቸው። በኢትዮጵያ ውስጥ ጠንካራ የፋይናንስ ተቋማት ባንኮች ናቸው። ከባንኮች ቀጥሎ ማይክሮ ፋይናንስ ናቸው። ባንኮች እንደዚህ አይነት ማስታወቂያ አታዩ። የውሸት ማስታወቂያ አይነግሯችሁ። ለምን? የተደራጀ ሰው ኃይል፣ የተደራጀ ማርኬቲንግ ዲፓርትመንት፣ የብድር አሰጣጡ ደግሞ ከሞላ ጎደል ወጥ ይሄም ነው። የሆነ ሰራተኛ ስላናገርክ ውል አይቀየርልም። የሆነ ሰራተኛ የሆነ የምታውቀው ሰው ስላለ በቀላሉ የብድር ሂደቱ የሆነ በሙስና ምናምን ካልሆነ በስተቀር አይቀየርም። ተመሳሳይ ነው የሚሰጥበት ሁኔታ። እነሱ የማይሰጡትን ብድር እዛ ብድርና ህብረት ስራ ተቋማት ላይ አታገኙ። እነሱ የተበጣጠሰ ያንተን ፍራንክ ነው የሚፈልጉት። የሚያወሩት ነገር ፈጽሞ ውሸት እና ማስታወቂያ ላይ ሲለጥፉ ራሱ አያፍሩም። በዚህ እኔ ፎሎ ለማብዛት ነው ምን ይሁን አላቅም፣ ብቻ አይገባኝም። እና እነዛ ሰዎች መልሶ ደግሞ ውሸታቸውን ያወራሉ። አሁን አንዷ በጣም በቀደም ሰማያት በ600,000 ብር መኪና እንገዛ አላመናችሁ ማለት ምን ለማለት ፈልጌ መሰላችሁ ብላ ሌላ ነገር ደግሞ የቋንቋ ዲስፕሌይ የሚያደርግበት መንገድ ያለምንም ማስያዣ 600,000 ብር እንሰጣችኋለን ይላል። ሮንግ ነው። 600,000 ብር አስጡ። የኢትዮጵያ ንግድ ባንክ ግዙፉ የኢትዮጵያ ንግድ ባንክ እንኳን ጠንካራ የሚባለው ባንክ ያለምንም ማስያዣ ብድር ለመስጠት በተለይ በሲቢኢ ብር ማለት ነው። አሁን አዲስ ባስተዋወቀው ፕሮጀክት እስከ 150,000 ብር ነው ጣሪያ የሚሰጠው የሚለው ራሱ ማስታወቂያው እስከ 150,000 ብር። እሱም ተቋማት ከኢትዮጵያ ንግድ ባንክ ጋር የመግባቢያ ስምምነት ተፈራርመው ደሞዛቸውን በሲቢኢ ብር በኩል አስከፍለው ሰራተኞች ደግሞ እንደየደሞዛቸው ስኬል ብድሩን ያገኛሉ። እንግዲህ የኢትዮጵያ ንግድ ባንክ ግዙፍ ተቋም ነው፣ ጃይንት ተቋም ነው፣ ብቃት ያለው ተቋም ነው። ይሄ ተቋም እንኳን የሚሰጠው ብድር ያለ ማስያዣ እስከ 150,000 ብር።
እናንተ በምን መስፈርት ነው 600,000 ብር ያለምንም ማስያዣ በደሞዝ ዋስትና እንሰጣችኋለን ትላላችሁ? 600,000 ብር ለመስጠት የሚያስፈልጉ ክራይቴሪያዎች፣ የባንክ ስቴትመንት፣ ሌሎች ነገሮች አትናገሩ። ለምን? ሮጦ ይመጣል። የሆነ አባል ይሆናል የተወሰነ ብር ከፍሎ፣ ከዛ በኋላ ክራይቴሪያውን ትነግሩታላችሁ። እኔ በጣም ነው ያፈርኩት። እና የሆነ ተቋም ላይ እንደዚህ መጀመሪያ የነገሩኝ ብር እስከማስገባ ድረስ የአባልነት ክፍል ይላችኋል። የሆነ ሼር ግዛ ይሏል። ሼርህን እንይዛለን ይሏል። ልክ ከከፈላችሁ በኋላ ይሄን አምጣ፣ ይሄን አምጣ፣ ይሄን አምጣ፣ ይሄን አምጣ። ኦልሬዲ ገንዘቡ ወስደውታል እነሱ። እና የሆነ ጊዜ ትጨቃጨቃላችሁ። ገንዘቡን ለማስመለስ ደግሞ ሌላ ጭቅጭቅ። ስለዚህ ውሸት ለምን ታወራላችሁ? ትንሽ እንኳን የሆነ ማገናዘብ አለባችሁ። በተለይ የምታወሩ ሰዎች ማህበራዊ ሚዲያ ላይ በውሸት እኔ ዘላቂ መፍትሄ ይመጣል ብዬ አላስብም። በግል ዘላቂ መፍትሄ አታመጡ። በዚህ ሁኔታ ደግሞ እድገት አታመጡ። እድገት በሀቅ ላይ ተመሰረተ ፍሬ ነገሮችን በትክክል ዲስፕሌይ በማድረግ የምትሰጡትን ብድር ብቻ ሳይሆን ብድሩን ለመውሰድ የሚያስፈልጉ አንዳንድ ወሳኝ ነገሮችን መናገር አለባቸው። አንዳንዴ ዲቴል ማውራቱ ለማስታወቂያ ትላይድ ይችላል። 2 ደቂቃ ግን በቂ ነው። በ2 ደቂቃ ውስጥ በደንብ ማስታወቅ ይቻላል። ይሄ ካሟላችሁ እንዲሰጣችኋል ወሳኝ ነገሮች። ለምሳሌ ስም ማዘዋወሪያ ያስፈልጋል። ቤት የምትገዙ ያንን ማን ነው የሚሸፍነው? እናንተ ናችሁ ወይስ ባይሩ? እሱን መግለጽ አለባችሁ። ሲምፕሊ 1 ሚሊዮን ብር አምጣ ቤት እንገዛልሃለን ማለት የለባችሁ። ሰዎች በተለያየ ሌቭል ኦፍ አንደርስታንዲንግ ነው ያሉት እና እናንተ በእንደዚህ አይነት ሁኔታ በማጭበርበር የውሸት ማስታወቂያ በማስነገር እና መንግስትም ሰራተኛ ይኖራችኋል፣ ተቀጥራችኋል፣ ብዙ የምትቀጥሩት የምታስተዳድሩት ሰው ይኖራል። ሰው አትጠብቁ ከመንግስት በቃ ሁሌ መንግስት እየጠበቀ እንደዚህ ያስነግረናል ምናምን ማለት የለባችሁ። ለማስታወቂያ ህግ መገዛት አለባችሁ። ማርኬቲንግ ስትሰሩ ማትሸጡትን ነገር እሸጣለን ማለት የለባችሁ። ማታበድሩትን ነገር እናበድራለን ማለት የለባችሁ። ህዝቡ ሰልችቶታል። አታሳስቱት። ትክክለኛ ነገር አውሩ። ማትሰጡትን ብድር አለን ብላችሁ አትናገሩ። ፕላስ ደግሞ አንዳንድ ጊዜ በቃ ጠንካራ እንትኖች የሉም እንጂ በጣም አስቸጋሪ ነው እንደዚህ እንትን ማድረግ ማለት ነው። እና እኔ በጣም ነው የምሸማቀቀው። ፕሊስ ቀንሱ። አንዳንድ ማይክሮ ፋይናንስም አሉ እንደዚህ እና እንደዚህ በውሸት እንትን እያደረጉ በቃ የሆነ ወለዳቸው በጣም ከፍተኛ ነው። እናንተ የሰጣችሁትን ጭምር ደምረው እንደ ብድር ያበድሯቸዋል። 1 ሚሊዮን ብር አዋጣችሁ ከሆነ እነሱ 2 ሚሊዮን ሰጥቷችሁ ከሆነ 3 ሚሊዮን አድርገው እንደተበደራችሁ ተደርጎ እንደገና ይጨመራል። ለምን? ዋይ 1 ሚሊዮን የሰውየው ነው። እናንተ ያበድራችሁት 2 ሚሊዮን። ስለዚህ እንመልስልሃለን የሆነ እንደ ኮላተራል ነው የምንይዘው የሆነ ነገር ነው ምናምን ትላላችሁ። እዛ ሲመጣ በኋላ ይመልስልሃል ብድር ውስጥ መልስ ፌክ የሆነ እንደዛ የምትሉትን ነገር ዲስፕሌይ ማድረግ አለባችሁ። ለምሳሌ ይሄን ያክል ብር ያስፈልጋል ካላችሁ ጥርት አድርጋችሁ ለዚህ ይሄ በዚህ የሚሸፈን ይሆናል ብላችሁ ወሳኝ ነገሮችን መግለጽ አለባችሁ። በማጭበርበር የውሸት ጋጋታ በማውራት ሰዎችን እንደዚህ እንዲሳሳቱ በማድረግ የተለያዩ ማህበራዊ ዘዴዎችን እንትን በማድረግ የለባችሁ። አንዳንድ የመኪና ሻጭ ድርጅቶች እንደዚህ ነው የምታደርጉት። ምን እንሰጣችኋለን ምናምን ትላላችሁ። ስልካችሁ ሁሉም አይሰራል። እና ለብዙዎቻችን ደግሞ ማለት የምፈልገው በቃ ተጠንቀቁ። ኢትዮጵያ ውስጥ ገንዘብ መስራት በጣም ከባድ ነው። ገንዘብ መያዝ ብዙ ችግር ነውና ቤተሰቦቻችሁን ልጆቻችሁንና በብዙ ነገር ራሳችሁን ስለምትበትኑ ጥንቃቄ እንድታደርጉ ነው የምትሰሙት። በተለይ ማህበራዊ ሚዲያ ላይ ማመን የለባችሁም የሚል አስተሳሰብ አለኝ እና በዚሁ እንድትቀጥሉ ነው። አመሰግናለሁ።